እንዋደዳለን ተዋልደናል። ማንና ማን ነው የሚዋደደው? ኤርትራና ኢትዮጵያ ሊሆን አይችልም። ከተዋደዳችሁ ወደቡን መክፈት አለባችሁ። ወደቡማ ግዴታ ነው። አብረን መስራት አለብን። መስራት አይደለም የኢትዮጵያ ነው ብላችሁ አሰብን ማስረከብ አለባችሁ በመጀመሪያ ደረጃ። ከተዋደዳችሁ ደግሞ ወያኔ እና ሻቢያ ገንጣይና አስገንጣይ ይሄን መልካም የኤርትራ ህዝብና የተከበረው ኢትዮጵያ ህዝብ ያለያየበትን ቦርደሩን እናንተ የኤርትራ ልጆች፣ የአማራ ልጆች፣ የኦሮሞ ጠቅላላ እንደ ኢትዮጵያና ኤርትራ መክፈት አለብን። አየሽ ክርስቲና፣ እኔ አንቺን እወድሻለሁ፣ ምክንያቱም ሰው ነሽ፣ እንደ ሰው ነው የምወድሽ። ግን እንደ ሻቢያ ሆነሽ ስትመጫ ፖለቲካሽን ነው አሁን የምቃወሙ። ሻቢያ መሆን መብት ነው፣ ፋኖ መሆን መብት ነው፣ ኦነግ መሆን መብት ነው፣ ባይዘው ህወሓት መሆን መብት ነው። ገብቶሻል? ሐሳቡን ነው የምንቃወሙ። ሴት ነሽ፣ እናከብራለን። እኔ እየጠየቅኩ ያለው ጥሩ ነው እንስራ ብለሻል። እኛ ደግሞ የምንሰራው አንደኛ ወደቡ ሲከፈት ነው፣ በነፃነት አሰብ በተለይ ለኢትዮጵያ ሲሰጥ ነው። ሁለተኛ በዚህ በጎንደር በኩል የተዘጋው ቦርደር ሙሉ በሙሉ ተከፍቶ ኤርትራ እንደ ሀገር ኢትዮጵያን አክሴፕት አድርጋ ስትገባ ነው። አሊያ አዲስ አበባ ላይ ቁጭ ብለሽ ንጹህ አየርና እኛ ተሰደን አንቺ ቁርጥ እየበላሽ እኛ ደግሞ በስደት እየኖር ኤርትራና ኢትዮጵያ ሰላም ነው ብትይን ማንም አይሰማሽም። የውሸት ነው የሚሆነው። ክርስቲና ቀጥይ። አይ እኔ የምለው እኮ ይኸውልህ እነሱ ሲታረቁ አንድ ላይ ቡና ሲጠጡ ቡና ሲያቀብል ምናምን አብይ አይተናል። እንግዲህ እና እነሱን እኮ ነው የምንቃወመው። ህዝቡን እኮ አለም እየተቃወምኩ ያለው ገብቶሻል? እኔ እኮ ኤርትራን ህዝብ እኮ አለም እየተቃወምኩ ያለው የኤርትራን የድርጅት ሰዎችን ነው መሪዎችን ነው እየተቃወምኩ ያለው እና ተከታዮቻቸው መሪዎቹ በቃ ስነ ስርዓት ቢዙ ጥሩ ነው። በቃ እኛ ሰላም አያስፈልጉ ምንም እንጂ ኢሳያስም አያስፈልግም አብይም አያስፈልግም። እነሱ ባያስፈልጉ ኑሮ አየሽ ቦርደሩ ተከፍቷል። ትልቅ ሀገር ነው። ትልቅ ሂውጅ የሆነ ፖርት ነው ያለን። ገብቶሻል አይደል? በጣም ትልቅ ሀገር ነን እኮ። ስለዚህ ይሄ የኤርትራ መገንጠልም በቃ መሆን የሌለበት ነው። አንደኛ 2.5 ሚሊዮን ኤርትራዊ ተመልሶ ከገባ ወደ ሀገር ቤት ምን ቀራቸው? ወታደሩና ሽማግሌው ነው የቀረ ሰውየው። 1 ሚሊዮን አይደል? እኔ ያለኝ መረጃ 2.5 ሚሊዮን ነው። 1 ሚሊዮን የሚለው የአብይ አህመድ መንግስት ሲያታልል ነው። 2.5 ሚሊዮን ጠቅላላ ገብታቸዋል። ስለዚህ እናንተ እኮ የጉም ብላችሁ ኤርትራ እንደ እውነቱ ራበይ ብሎ ወይም ደግሞ እዚህ አልተመቼ ብሎ መጥቷል። ይሄ ከሆነ ቦርደሩን ክፈቱ፣ ፖርቱን ልቀቁ፣ ለኢትዮጵያ ውስጥ በነፃ አስረክቡ። በቃ ኢትዮጵያ ውስጥ በነፃነት ቡናውንም እየጠጣሽ ወርቁን እየሸጥሽ እየነገድሽ ቁርጥ እየበላሽ ጥሩ መቀመጫ ካለሽ ለጎጃቢ ምንሽር እያስረከብሽ ጄም ቀጥ ይሄን ከፈለግሽ ኤርትራዊ ቦርደሩን ክፈች። ጠቅላላ ይሄን ሰውዬ መጀመሪያ እናንተን ይሄን ሰውዬ አባሩ። ኤርትራውያን ጀግና ከሆናችሁ መሪያችሁን አባሩ። የሻያው መሪ አትንካያለሽ። ኢትዮጵያ መቀመጥሽ ራሱ ይገርመኛል። አሰብ ሄጄ አውቃለሁ። ምንድነው ያልሽኝ እህታችን ክርስቲና? አብይ አህመድ ቡና ሲያቀብል ነው ያልሽ? ምንድን ነበር ያልሽ? ቡና ሲያቀብል ምናምን አልነበር የሆነ ጊዜ ጠቅላይ ሚኒስትሩ አይተሽዋል? ቂጡን ፈንደድ ብሎ ዳቦ አምባሻ እያቀበለ አሁን የጠቅላይ ሚኒስትር ነው። እና ኃይለ ስላሴ እኮ ነጭ ይኸውልሽ፣ ነጭ እንዲሁ ነው ያሰገደላቸው ናቸው። ኃይለ ስላሴ ነጭ መንጌ ራሱ እኮ ቆፍጣና ሆኖ እንደዚህ ሆኖ ይፈራል። ሰላም ነው የሚሉት እንደዚህ። ኃይለ ስላሴን ግን እግራቸውን ነው የሚስሙ። አብይ አህመድ ግን ተመልከቸው ፈንዲሻ ሲያቀብል አይቸው እንዴታ ይሁን መሪ ነው። አምባሻ ነው እንጂ አምባሻ ያዞረና ይቺ ደግሞ እንትኗ ይቺ ቁልቋሏ እየቆረጠ ምናምን ሲያቀብል ቁልቋሏ ምንድን የምትባል እሷ በለስ እውነት። እሷን በለስ ግን ሰው ይንቃታል። እዚህ ሀገር በጣም ውድ ናት። በግራም በጣም ውድ ነው እዚህ ሀገር በለስ ከአፕል በላይ ነው የሚሸጠው። ግን ሰው እዚያ እንደ ስድብ አድርጎት ቁልቋሏ ምናምን ሲል ይገርመኛል። የኢትዮጵያ ህዝብ አሁን ይሄ መሸነፍ ነው። የትግራይ ህዝብ በለስ ነው ባይዘው። እኔም ይቅርታ አድርጉልኝ፣ ቁልቋል ሊባል አይገባውም። በለስ ነው። በጣም በመጽሐፍ ቅዱስ የመጀመሪያው ምግብ ነው፣ የሚበላ ነው። እኔም ባገኝ ይጨረግደዋል፣ ስላላገኘሁት ነው። ስለዚህ ሾኩ ነው የሚያስቸግረው። እሱ ደግሞ ማሽን አምጥተውለታል ነጮች። ስለዚህ በለስ ብለን እንጥራው፣ ችግር የለውም። አንበጣ መብላት ራሱ ችግር የለውም። የበረሃ አንበጣ ይበላል ለመጽሐፍ ቅዱስ። ኤርትራ ውስጥ እኮ አይበላም። ኖ ይበላል፣ እሱማ በደንብ ነው ይበላል። አይበላም አሁን ቀርቷል እንጂ ኤርትራ ውስጥ የበረሃ አንበጣ ይበላል በደንብ ነው ይበላል። ከአብይ ጋር ሆኖ ኢሳያስ አፈወርቂ በለስ ሲበላ አይተነዋል። መሆነች ነው እንዴ? በለስ ነው አንበጣ እኮ ነው። አንበጣ ነው ያለች አንበጣ
እኔ ጥያቄ የምጠይቅሽ ምንድን ነው እህታችን፣ ሁለት ጥያቄዎች ነው ያሉ። አንደኛው ጽምዶ የሚባለውን ደጋፊ ነሽ ወይ? ሁለተኛው ኤርትራ ውስጥ ላለፉት 27 ዓመታት አድገም ሐራይ እየተባለ ፊልም ሲሰራ ነበር ወይስ አይሰራም ነበር? እኔ ብዙ የትግርኛ ፊልም አላይም፣ ግን እንደዛ ነው። የትግርኛ ፊልም ኤርትራዊ ነሽ ነው የትግርኛ ፊልም ማታይ? እኔ አማርኛ ነው የማየው ብዙ ጊዜ ማለት ውሸት ነው፣ ውሸት ነው። እዚያችሁ አዲስ አበባ ሆነ ስትሰል የከረምሽ ኤርትራዊ ነሽ። ጥያቄው መልሽ። ወደዚያ ወደ የለም መመለስ ነው አያለው፣ ግን እንደዛ አህያ ምናምን የሚል አላየሁም። ኧረ በደንብ እንጂ አህያ ንገራት በትግርኛ እስኪ በትግርኛ እንቀሳቅስላት። እዚ ኣነ ለዋጋዕ ክለለኹ ኣብ 27 ዓመት ኣብ ኤርትራ ብፊልሚታት ብድራማ ህዝቢ ለኣከብካ ኣብ ተፈላለዩ መልክዓት ዘለዎ ኣወል ስዒድ ከይተረፈ ኣወል ስዒድ ላይ ፅምዶ ደጋፊ ዘሎ ኣድገም ሓራይ ላበለ ፊልም እንዳሰርሐ ኣይረኣኽን? ኣብ ኤርትራ ዘለው አርቲስታት ሙሉኦም ኣይረኣኺ? የአዲስ አበባ ልጅ ነኝ ስልህ የእውነቴን ነው። እኔ አማርኛ ፊልም ነው የማየው። የትግርኛ ደግሞ ከሆነ እንደዚህ ኮሜዲያን ምናምን ካልሆነ አላይም። ቆይሽ ሌላው የጽምዶ ደጋፊ ነሽ? የሰሜነኛ የሚባለው አሁን ፖለቲካ ደጋፊ ነሽ? ጽምዶ የሚባለው ይኸውልህ ትግራይና ኤርትራን ብቻ የሚያጣምድ ከሆነ እኔ አልደግፈውም። እኔ የምፈልገው ኢትዮጵያና ኤርትራን የሚያጣምድ እንደዚህ አንድ በቃ በሰላም በፍቅር የሚሰራበት በደንብ ወደቡ የማን ነው ብለሽ ታምኛለሽ? አሰብ የማን ነው? ክርስቲና አሁን ልታስወጣኝ ፈልገ ነው? ቆይ እሱ አሰብ የማን ነው? አሰብማ የኤርትራ ነው። ግን አዎ በቃ ይሄው ነው። አየሽ ኤርትራዊ ሁሉን አይረሳም። ስለዚህ እናንተን አዲስ አበባ ውስጥ መቀመጣችሁ ይገርመኛል። ጠቅላይ ሚኒስተር ብሆን መጀመሪያ አማራ የሚሆን ባልሽ ኦሮሞ ከነ ልጆች ጠርጌ ቀይ ባህር ላይ ነው የማሰፍርሽ። አየሽ እኔ ቀይ ባህር በጣም ኤርትራዊን የፈለገው ተመልከት። ኢትዮጵያ ተወልዳ የኢትዮጵያን ምግብ የአማራን የኦሮሞን ቅቤ የአማራን እንጀራ እየበላች ያደገች ኤርትራዊ ሰማሻ ብርጅስቶን አሰብ የማን ነው ስትባል የኤርትራ ነው አለች። እነዚህ ሰዎች ጠቅልሎ ማስወጣት አንዴ ላስረዳ። ኖ የለም የለም። እሺ አንዴ ስማኝ፣ አንዴ ሞጣዬ እግዚአብሔርን አንዴ ስማኝ ፕሊዝ፣ አንድ ጊዜ ብቻ። ቀጥ ችግር የለም። ይሄ እኮ የነፃነት ሚዲያ ነው፣ ተንቀሳቀሽበት። ቀጥ ኤርትራ በቀኝ ግዛት በጣም ተገዝታለች። በጣሊያን 50 ዓመት፣ በኢንግላንድ 20 ዓመት። ምን አልሽ? በጣሊያን ስም በጣሊያን 50 ዓመት። እሺ በእንግላንዶች መጥተው ደግሞ 20 ዓመት። እሺ ቱርክ 5 ዓመት። ኢትዮጵያ ቀኝ ግዛት አትገዛችም ነው የምትሉት አይደለ? እሺ እና ተገዝተናል ማለት ነው አንድ ከሆነን? ኖ ተገዝተናል ማለት አንድ ነን ካላችሁ ተናገሪ እንጂ። ኢትዮጵያ ተገዝታለች ብለሽ የምታምኙ? ኤርትራ ተገዝተናል። በማን ተገዛችሁ? በኢትዮጵያ ተገዝታችኋል? ቆይ ለምን ረሳሻችን? ኖ አትፍሪ። አዲስ አበባ ስለሆነ ይኸውልሽ፣ አንቺ በጣም ውሸታም ነሽ። ጣሊያን 50 ትክክል ነሽ እኮ። ኢንግላንድ 20 ቱርክ 5 ትክክል ነሽ። ኢትዮጵያ ደግሞ ለስንት ዓመት የገዛቻችሁ? ይሄን ለምን ደበቅሽው? ቆይ እንደዛ ከሆነማ አንድ አይደለንም ልትል ነው እኮ። አሁን እኮ ይኸውልሽ አንድም እንድትሆኑ አልፈልግም። አታስፈልጉንም። እሺ የአድዋ ትግሬ ኢትዮጵያ 30 ዓመት ቀበሌ ቆርጠን ኤርትራ ጋር ድሮም ይኸውላችሁ በቅኝ ግዛት አድዋ የኛ አይደለም ለእናንተ ሰጠን። አሰብን በኃይል ከፍተን ስሚኝ፣ ምጽዋና አሰብን ከፍተን እናንተን ቆርጦ ወደዚያ ማባረር ብቻ ከነ ልጃችሁ እየፈለጉ ከኢትዮጵያ ምድር ማባረር ነው። ልንገርሽ ዳስ ኦንሊ ኦፕሽን። አንቺ ግን አዲስ አበባ ተወልደሽ አሰብ የኤርትራ ነው ካልሽ ኢትዮጵያ ተገዝታለች ሚዲያ ላይ ፈራሽ እንጂ አንቺ ግን የምትነጂው ለሌላ አፍሪካዊ ለሌላ ምናምን የምትነጂው ኢትዮጵያ ተገዝታለች እያልሽ ነው። ፋክቱ አላልኩም እኔ ነው የምትይው። እሺ አስጨርሰኛ አንደርስታንዲንግ ነው ሙጣዬ። በእግዚአብሔር እኔ በጣም ነው የምወድህ ማከብር። እሺ እግዚአብሔርና አንተ አንደኛ የኢትዮጵያ ፖለቲካ በቃ መስማት ከፈለኩ እዚህ መጥቼ ነው ሁሌ የምሰማው። ቀጥ ለማንኛውም እሺ ወደ ገደሉ ልግባ። በጣም ጥሩ። ኤርትራ ያንን ከተገዛች በኢትዮጵያ ደግሞ 30 ዓመት ማለት ነው። 30 ዓመት? አዎ። እሺ 105 ዓመት 100 ዓመት ነው። እኔ የሆነ መጽሐፍ አባቴ ልጆኛ አምጥቶ ቤት ውስጥ አንብቤያለሁ። እና አንቺ አሁን አንቺ የባሪያ ልጅ ነሽ? ቆይ ነው ጥያቄን የመልሽ። የባሪያ ልጅ ነሽ? የባሪያ ልጅ ነሽ ማለት ነው?
አይደለሁም ነፃ ያወጣሁት ኖ የባሪያ ልጅ ነሽ። አሁን ማንኛውም ኤርትራዊ በዚህ ካመነ የባሪያ ልጆች ናችሁ ማለት ነው። ስለዚህ ከንጉስ ልጅ ጋር መከራከር ራሱ ከባድ ነው። ቆይ አንዴ ልጨርሳ። የባሪያ ልጅ ነሽ አይደለሽም? ልንገር ቀኝ ግዛት መግዛት እኮ ነኝ አይደለም። ይሄ ድሮ በአያቶቻችን ጊዜ በአያቶቻችን የነበረ ነው የምነግርህ ያለሁት እኮ። አሁን ታሪኩን እኮ መከዳት ነው ይሄ ይኸውልሽ። በጣም የተሳሳታችሁ የኔም መቤት ልንገርሽ፣ እንወድሻለን። እኛ ስንገዛ የት ነበራችሁ? አረቢያ ፖለቲካ ነው። ይሄ የምዕራባውያን ሰነድ ነው። ኤርትራ ተገዝቶ አያውቅም እንዴ! ምንድን ነው የምታወራው? ኤርትራ እኮ ውሸት ነው። 5 ዓመትም ተዋግተን አባረነዋል። ልንገር አስመራ ብትሄድ ኤርትራ ላይ ቆየ ማለት ኤርትራ ተገዛ ማለት ነው። ቆይ ኤርትራ ላይ ጣሊያን ኖረ ማለት እኮ ተገዛ ማለት አይደለም። ተገዛን 50 ዓመት ቀልድ ነው እንዴ? ማን ነው 50 ዓመት የገዛችሁ? ማን ነው 50 ዓመት የገዛው? መቼ? በል ሚውት አድርገው ይሄ ሰውዬ እንዳያወራኝ። ለምን ያወራኝ? ትግሬ እኮ ኤርትራዊ እኮ ነው። ኤርትራዊ እኮ ነው። ኧረ ትግርኛውን አልሰማሁም። ኤርትራዊ ነው እንዴ? ንገራት። ኤርትራዊ እንዴት እንዳትና ኤርትራዊ ነው አይደለም። የትግራይ ሰው ነው። ግን እኔ ከነሱ ጋርም ችግር የለብንም። አንድ ነው። አንተ ሰው እያታናግረኝ የምትይው ቅድም ተዋወቁ እኮ ነው። በትግርኛ አንተ አልገባም። በትግርኛ መቀመጫሽ ስለጠበጠበልሽ ናይን ምን እንዳለሰማ ጥያቄ አለኝ። እህቴ የምጠይቅሽ ጥያቄ አሰብ የሚገኘው ህብረተሰብ የአፋር ህዝብ ነው። አንቺ ሐማሴን ነሽ ወይስ ኮሎግዛይ ነሽ ወይስ ሰራዬ ነሽ? ከየትኛው ነሽ? ኤርትራዊ ነኝ የሚባል የለም። ኤርትራዊ መሆንሽን አውቀ ኮሎግዛይ ነሽ ሐማሴን ነሽ ምንድን ነሽ? እኛ ምንም በዘር ይሄ እንደዚህ እናንተ ኢትዮጵያ ስትመጡ አማራ ትግሬ ያላችሁ ትበጠብጣላችሁ። እናንተ ጋር ሲመጣ እናንተ ጋር ሲመጣ ልስን እኛ ኢትዮጵያ ነው የምንላት። ጡት ቆረጠ ብላችሁ በተስፋ ገብረአብ ይኸውልሽ የኦሮሞ ጡት ሳይቆረጥ 11 ሚሊዮን ጡት ያኔ እኮ የኢትዮጵያ ህዝብ 7 ሚሊዮን ነው። ሚኒሊክ ቆርጧል ብላችሁ የጻፋችሁ ሐውልት ገትራችሁ ይሄን ያህል ዘመን የምታርዱ እናንተ አይደላችሁ። የትግራይ እሱን ነው የምጠይቀው? እኔን ነው የምጠይቀው? እሱን ጠይቀው እንጂ ኢህአዲጎች እኮ ነው ያቆሙት። እኛ ነን ነው። ኢህአዲግ እኮ ኤርትራዊ ነው። ኢህአዲግ እኮ ያድዋ ሰው ነው። ስማ ዋናው እኮ እዛ ጋር ኢህአዲግ እኮ ኤርትራ ሰው ነው። ኢህአዲግ እኮ የአድዋ ሰው እኮ ይኸውልህ ሞጣዬ መለስ ዜናዊ ማን ነው? እናቱ ኤርትራ አባቱ አድዋ። ኢሳያስ አፈወርቂ ማን ነው? አድዋ። እኔ ልንገር የመለስ ዜናዊ የእናቱ አገር ሁሉ አይተዋለሁ። በእናቱ አድዋ የመለስ ዜናዊ የእናቱን አገር ባስ ድራይቨሩ አቁሞ ይሄ የመለስ ዜናዊ የእናቱ አገር ነው። ጥያቄው ምንድን ነው? እዛ ያለው ህብረተሰብ አሰብ ያለው አፋር ከሆነ የአፋሩ ንጉስ መጀመሪያ መለስ ዜናዊና ኢሳያስ አፈወርቂ ወደ አልሚራህ ቤቱ ላይ ሄደዋል። ቤቱ ምን ልታደርጉ መጣችሁ? አልሚራህ እንግዲህ የነሱ ነው፣ ከነሱ ጋር የታገለ ነው፣ ከወያኔ ጋር ሆኖ የታገለ ነው። እቤቱ መጣው ምን ልታደርጉ መጣችሁ? እኛ በአሰብ ጉዳይ ልንወያይ መጠናል ሲሉት ምንድን ነው ያለው? እሱ የአሰብ ጉዳይ የአፋር ህዝብ ጉዳይ ነው፣ የኢትዮጵያን አንገት ቆርጣችሁ መጣል አይቻልም ሲል ኢሳያስ አፈወርቂ ከቤቱ ወጥቶ ሄደ። ለምን ተናደድ? ከቤት ወጣ። እኔ ቪዲዮ አለኝ አሰማሻለሁ። አሁን ቀጥል ሞጣ። እኔ ቪዲዮ ነው አትልክልኝም? እኔ ይኸውልህ እኔ እኮ ነገርኩ የአዲስ አበባ ልጅ ነኝ። እኔ እንደዚህ ዲቴል ምናምን የማላውቃቸው ብዙ ነገር አለ። የአንቺ ኮንሴፕት ምንድን ነው? የአንቺ ኮንሴፕት ምንድን ነው? አንድ ነገር ልጠይቅሽ። እኛ እንግባባም ከአንቺ ጋር እህታችን። አልሚራህ ማለት የአፋር ንጉስ ማለት ነው። አልሚራህ የአፋር ንጉስ። ይህ ሰው በነገራችን ላይ አፋሮች ኤርትራ ውስጥ መሪያቸውን አይመርጡም። ሱልጣናቸው የሚመርጡ ኢትዮጵያ ውስጥ ነው። በኤርትራ ሰራዊት እየተጨፈጨፉ እየተሳደዱ ሳይቀር ኢትዮጵያ መጠው ነው ሱልጣናቸው የሚመርጡት። ለምን አያምኑ? ቆይ እናዳምጠው። ታቸው ስላጠቁ እንደው አሰብ ለሀገራችን ለአፈር ብቻ ሳይሆን ላንድ ሎክ ደህና ከምትኖር ኢትዮጵያ ይህንን ለመመለስ እውነቱ አፈሮች አስፈላጊውን ሼር ከሌሎች ወንድሞቻቸው ጋር ለመክፈል ዝግጁ ስለሆኑ ይህን ሀሳብ ነው ያመጣኝ አልኩት። ይህን ዛሬ እሱ አልፏል፣ ግን አልተቀበልም። ተመልከት፣ ይሄ ነው አልተቀበሉትም። መለስና ኢሳያስ አፈወርቂ
ቴንክ ዩ መጣው ግን ከቤቱ የጠየቁት ይህ አፋር መሪ ነው። ስለ አፋር ነው አይደል? አፋር እኮ የሚገኙት በኢትዮጵያም በኤርትራም ውስጥ ይገኛሉ አፋሮች። አያምኑማ። ኤርትራ ውስጥ ያሉ አፋር እኮ አድዋ ትግሬና ህወሓት ሁለታቸው ሻዕቢያና ህወሓት አገንጣይና አስገንጣይ ገንጥለው ወሰዱት እንጂ ባንዲራችን ሳይቀር የኢትዮጵያ ባንዲራ ግመላችን ያውቃል ያለው አፋር እኮ። አችልም ልጅቷ ምን የምችለው ነገር የለም። ይቅርታ ልጅቷ ብዙ የምችለው ነገር የለም። ኖ አለ አውርጃታለሁ። ጥቅም የላትም። ኑር ቀጥል ኑር። አንድ ደቂቃ ቀጥል። ይሰማል? ሚዩትን አንሳ። ብሪጅስቶን ይሰማል? ይሰማል። ቀጥል። ይሰማል። ልጠብቅ ትንሽ ወጣ። ይሰማል። በጣም ጥሩ። ብሪጅስቶን በዚህኛው ነገር የምትናገሪው ነገር አለ በዚህ ላይ? አዎ በጣም ጥቂት ሊሄድበት ፈልጋለሁ። አንደኛ ክርስቲና የምትባሏ ሴትዮ በጀርመንኛ ናይን ስትል አልሰማችኋትም? አንድ እሱን ያዙልኝ። አዲስ አበባ ነው የምኖረው ያለችው የሰላይ ስለሆነች ሻዕቢያ ስለሆነች ፖለቲካቸው አፈር ስለበላ ነው መታ ምጮሆ። እንኳንና እንግዲህ ጀርመን ነው የምትኖረው። በእርግጠኛነት የአሜሪካው ፕሬዝዳንት ማስታወሻ ማንበብ ትችላለች። የኢትዮጵያንን 40 ሚሊዮን ህዝብ እንዴት ጉሮሮ ትዘጋለህ ብዬ ያልኩት ብሎ ጽፏል ጂቢ ካርተር። እሷ ግን ኢትዮጵያ ነው የምኖረው ብላ አሰብ ኢቭን እንኳን ተወውና ይሄ ቡትሮስ ጋሊ የሚባለው የግብፁ ማፊያ ኢትዮጵያን ኤርትራ የምትባል ሀገር ሲያስገነጥል ዩናይትድ ኔሽን የተቀመጠ ሰነድ አለ የኢትዮጵያ ወደቧ እንደሆነ። ይሄንን የሲኤንኤንም ጋዜጠኛ ሌሎቹም ይኸው እንዳልኩ ፕሬዚዳንቱም በማስታወሻው ላይ ጽፏል። ግን ምን ያህል መርዝ እንደሆኑ ምን ያህል በኢትዮጵያ ድህነት በኢትዮጵያ ህዝብ መራቆት እነሱ